ያው ወሬን ቀይር እንግዲህ ያው የድሮ ሴቶች ነው እስካሁን ወሬን ቀይረው አውፍ በይኝ እንደው እሱ ሲለኝ ተከፋች አለኝ አውፍ በይ እስኪ የማይወጋው መሰል ባለ ትዳር ማለት ሁለቱን እርሶ ቀላላ ነው ቀላላ ደረሳ ማለት ግፋፍልኝ ይኸው እዚህም እያስቀረጥከን ነው እየተፈረመው ነው ግን በካሜራው ነው ያያችሁት ኧረ እንደው ኧረ ተው እስኪ አንዴ ዘወር በል ኧረ ጥሩም አይደለም አንዴ ተው ለኔ ጥሩ አይደለም ምን ነው ተው ምኑን አንሳበት እስቲ ጥምባሙ ይታይ እንደዚህ አይነት ተሸፋፍኖ ደረሰና አይስማማኝ አንሳበት ማለት ሱብሃንአላህ እንዴት ያንሳት ጥምባሙ ማበና خلاص አንቺ ውጪ አሁን ማይወሪያ ተሩጪ አንድ ሰው አለ አንድ ሚስት ያለው አንድ አይን ነው ገባ በደንብ እንዲያይ ከፈለገ ሁለት ያግባ ሶስትም አራትም ካረገው ይሄ እንደ ሳዑዲው ባትሪ የለም ቡግ ነው ሲያራት ነው ወይ ያገባው አራ ቦግቡማ ቦሱ እናወራለን ቁጭ ብለን አሎ ወአለይኩም ሰላም እንደና ሻያቆት አለን والله الحمد لله رب العالمين هسا صلوا على الحبيب اللهم صل صلوات አወርዱ والله ምን ይከፋታል ብለህ ነው ግን እንደሆነ እኮ ሴቶቿ ይከፋቸዋል በዚህ ወሬ እንደ ወንድ ልጅ ከሚያወራ በካረገ ማድረግ ነው ብዬ ነው እኔ ኢንሻአላህ አዎ ከሚወጋ ወቅቱን ጠብቀህ ዶል ነው ቤቱ እንደሆነ አላህ የሰጠህ ጸጋ እንደው ይሄው እንትን ነው ማሻአላህ ማሻአላህ ተባረከላህ እኔም ምለው ቆይ ማለት እሷ አልፈቅድ በላ ነው እንዴት ነው አራት ያላገባው እስካሁን ይሄ ሁሉ አላህ ኔማ ሰጥቶ ይስራፍ እኮ ነው والله ረጫውታ መጣው አሁንስ والله መረን ነው እኮ አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ አዲና አሊ ዩቲዩብ ቤተሰቦች እንዴት ናችሁ ከኛ ጋር አልহামዱሊላህ ሁሉ ሰላም ነው እስኪ ቪዲዮውን ላይክ በማድረግ ጀምሩ ዛሬ ትልቅ ሰው ነው ያመጣሁላችሁ የድሮ ጓደኛዬ አሁን እንኳን ትልቅ ሼክ ትልቅ ኡስታዝ ሆነዋል እንግዲህ ኡስታዝ አህመድ ይባላሉ ታውቋቸው የሚገርማችሁ ቁርአን አብረን የጀመርነው አሁን ግን እነሱ ስንት ኪታቦችን ወጥለው እንግዲህ ስንት ትልቅ ሼክ ሆነዋል በአጋጣሚ የተገናኘ ነው አህመድ ዝም አላችሁ ሰበይ እንዴት ናችሁ አልহামዱሊላህ ሰላም ነው አሁን ነው እንደው እኔ ፈራው እንደ ድሮ እንደዚህ ቀለል ምናምን ባርግ ልጠራም ላወራም ትልቅ ሰው ናችሁ ችግር የለም አራብሽር እንዴት ናችሁ አልহামዱሊላህ ሁሉ ሰላም ነው ደህና ነው አልহামዱሊላህ አንተ እንዴት ነህ ቤተሰብ ሁሉ ሰላም ትልቅ ሰው ናችሁ አልহামዱሊላህ ረቢል ዓለሚን እዛ ራቱ እንዴት ነው የራቱ ሰይሰይ ነው አላገባችሁም እስካሁን የሞጣል ነው የለም والله እንዴት ናችሁ እኮ እየከበደኝ ነው አረ ነው እንዴት ናችሁ አትበለስ ደግሞ ካሜራ ምናምንም እንግዲህ ያው ፍለፊት ናችሁ والله እንደው በሷ ነገር ግን እንደው ባታረጋት አልኩ ያው እንጀራህ ናት መሰል ብለኸኛል እንዴት አይ እያላችሁ ግን እንደዛው እንደ ድሮ ነው እንዴት እንጀራችሁ አረ ምን ቀልዳለ ብለህ ነው አሁን ትልቅ ሰውነት መጣ አረ አሁን ትልቅ ሰው እኔ ግን እንደው ትዳር ምናምን ብትይዙ ብዬ ነበር እንደው አይ እሱ ነገር እንደው አልሆነም እንደውኛ ስላልነው አይደለም ወይ ደግሞ ቤት እንሄድና አላህ ሲል ነው ልጆች ጋር ማስተዋወቄ እንደው አንተ ስንት ወለድክ በል እንደው 3 ወልጅ ያለሁኝ እስኪ አስተዋወቅ 3 ወለድክ አዎ እኔ እስኪ መቼ በርሜ እኮ ትንሽ ይበልጡኛል ታውቃለህ ይሄን ታውቃለህ ሱብሃንአላህ ይገርማል አንተ አሁን እኔ በወልድ 3 4 ወልድ ነበር ማለት ነው እና ቁርአኑ እንዴት ኪታቡ እንዴት ደረሳችሁ እንግዲህ የሞጣል ነው የሞጣላችሁ ነው አልহামዱሊላህ ረቢል ዓለሚን እስኪ ካልክ እንደው ከተመቸኝ እንዘልቃለን እስኪ አንተው እዛው እስኪ ታስተዋውቀኝ ልጆችንም ስማል ዛሬ ኢንሻአላህ አብረን ነው ኢንሻአላህ والله እንግዲህ አስተዋውቃለሁኝ አይተህ ደግሞ እስኪ ምናልባት የማው እኮ ነው ይሄ ነው ሲጀመር ከዚህ ካለህበት እስኪ ዝም ብለህ ቀላል ብለህ ደግሞ አንድ ሴት አግብተህ እንደው ልጆች እንድትወልድ ማለት እስካሁን የቀራኸው ይበቃል መቼ ቀርታችኋል እስኪ ኢንሻአላህ ችግር የለም ኢንሻአላህ እስካሁን የቀራችሁት ያው እስኪ ወደ እናንተ ወደ ራሳችሁ ህይወት መመለስ አለባችሁ እስኪ እንደው አላህ ካለ አላህ ሲል ነው እኛ ባል ነው አይደለም እስኪ ኢንሻአላህ አግብታችሁ ምን ብላችሁም እኮ ልጆችን ማቅራትም ሆነ ምንም እኮ ትችላላችሁ አዎ እሱማ ይቻላል እስኪ የቀሩ ነው ልጆች ወይ እኔ ጋር ትሆናላችሁ ልጆቼም ስላሉ ኢንሻአላህ ቂራአት እንዴት ነው ይቀራሉ ልጆች ይቀራሉ አዎ ጥሩ ነው እንደዚህ ከተማ ላይ ያለ ልጅ እንደው ብልሹ ነው አዎ ትክክል ጠንቃቅ ባል ልጆች እንደው ቱሲና እንዴት ነው ግን ነበር አልহামዱሊላህ والله ድሮ እኮ እዛ ቁርአን አብረን ነበር አሁን ምን ይሄ ደረሳው ምናምን ይሄ
እንደ ድሮ አደብ የለውምና ብልሽት ሽት እያረጉት ነው ትንሽ እስኪ እንደው ይስተካከላል አልহামዱሊላህ ስንት ደረሳ ስንት ሰው ወጥቷል መሰለኝ ከዛ ስንት ትላልቅ ሰው ወጥቷል አዎ ወላሂ ድሮ በመነቀራ ጊዜ አንተ ጋር አሁን አዎ ስንት ሰው ሌላ ሰው እዛ ቀርተው ሌላ ቦታ ሄዶ ደግሞ እያቀራ ነው አዎ ወላሂ ይሄው እኛም እዛው አይደለ ያለነው እያቀራን ነው ብዙ የደረሳ ቦታዎች ቀራን እዛው እያቀራን ነው ያው እናንተ ከዳችሁኒ እኛማ ወደ ሌላ ገባ እንግዲህ ወደ ሌላ ዓለማችን እኮ ይላያል አዎ እኛ ወደ ሌላ ዓለም ነው ያለነው በዚህ በስልኩ ነው አሉና አንተ እንጀራችሁ እንደው እንዴት እንደሆነ የማይገባኝ ይሄው እዚህም እያስቀረጥከን ነው እየተቆረበሙ ነው ግን በካሜራው ነው ያያችሁት ኧረ እንደው ኧረ ተው እስኪ አንዴ ዘወር በል ኧረ ጥሩም አይደለም አንዴ ተው ለኔ ጥሩ አይደለም ምን ነው ተው መርሚም ቢሆን እኮ በልጣለሁ እና የከተማ ሰዎች ችግር ነው አይደለም ቢያላችሁ ፊታችሁን እኮ ዘወር አታራሪ ያላችሁ አበደን እሺ ወደ ቤት እንሂድ ለማንኛውም እኔ ደግሞ ቤቴ ወስጄ ልጆቼ ጋር እስከማስተዋውቅ በጣም ጣጣርፎኛል ኢንሻአላህ ችግር የለውም እኔ አሁንም ቢሆን ይመቸኛል ስራ አሁን ያው ቢዚ የሚያደርገኝ ነገር የለም ቅራአት ነው ወደ በኋላ አሱርን ሰግጄ ነው የሚሄደው አሱርን ሰግዳችሁ የት ነው ዛሬም አብረን ነው የምናድረው ዛሬ አብረን ነው የምናድረው እዚህ የማገኘው ሰው አለ ዛሬ ዱዓ ስናደርግ ነው የምናድረው ሸሪካ ያለ እዚህና ምን ቅራአት አለ ተው እንጂ የድሮዋችንን ዛሬ ስናወራ ነው የምናድረው ኧረ የሚሆነው አይመስለኝም ራስንተ ታሪክ እኮ አለ አንተ ራስተዋል መሰለኝ አሎ ወአለይኩም ሰላም እንደና ሻቆት አለን ወላሂ አልহামዱሊላህ ረብል ዓለሚን እህሳ አባንዶ የልጅ አብሮ አደግ ያግኝቸው ወግ ላይ ነኝ እስቲ እደውልልሃለሁ ወአለይኩም ሰላም አይ እስኪ ወደ ቤት እንሄዳለን ለማንኛውም ወደ ቤት እንሄዳለን ወላሂ አሁን ውጭ ላይ ግን እንደዚህ ከማንከራታችሁ ቤት ወስጄ ቁጭ ባረጋችሁ ይሻላል ይሄ አይመጣናችሁም ቦታው ብዙም መቆየት የለብንም አልহামዱሊላህ ረብል ዓለሚን ተነሱማ ወደ ቤት اللهم صل وسلم ወደ ቤት እንሄዳለን መርሐባ እንደው ሲያጋጣጥመን እኮ ነው ወላሂ ሸጋይ ወተነሱማ ተነሱማ ወደ ቤት እንሄድና እንደው ቁመታችሁ እንደዛው ነው አዎ ወላሂ እንዲህ አለም ይላል አይ ሼክ ግቡማ መርሐባ ኧረ ነቃበሉ ኧረ አብሽር ቀደም በዚህም እየቀረጥክ ነው አቦ ኧረ ምንም ቀረጥ አይደለም ግቡማ ግቡ ይሄ ና ይሄ አንደኛው ነው እንግዲህ አላህ ማሻአላህ ይሄ አንደኛው ነው ትንሽ ሰው ይፈራል አቦ ሳሙት እስኪ አንዴ ስምህ ማነው ስሙ ኢያድ ይባላል ይሄ ኢያድ አላችሁት ሱብሃንአላህ ኑ ግቡ እስኪ ሲያንተ ይሄ ሰው እስካሁን እየተከተለን ነው ወይ ይሄ ሰውዬ እየቀረጠን ነው አዎ ይሄ ቤታችን ነው እንግዲህ ማሻአላህ በሉ ማሻአላህ ይሄ ጉድ ያንተ ነው ወይ አዎ አላህ ግቡ አርሂቡ ስማ እኔም ብለው ግቡ እንጂ ፀሐይ ነው ግቡ ሲያራት ነው ወይ ያገባው ኧረ አቦ ግቡማ ቦስ እናወራለን ቁጭ ብለን ቢስሚላሂር ረህማኒር ረሂም ማሻአላህ ቢስሚላሂር ረህማን አያ ግቡ ማሻአላህ ግቡ ሲዱባይማ ያለው አረገረገረገረ እዚህ ወዲያው እዚህ ላይ ይሻላችሁ ኧረ እዚህ ይሻለኛል ኧረ እዚህ ይሻላችኋል ምንድን ነው አንተ ይሄ ማሻአላህ ይኸው እንግዲህ ቤታችን ነው እዚህ ነው የምንኖረው በል እዚህ ነው የምንኖረው እንግዲህ እንዴት አገኛችሁት ቤቱን ሱብሃንአላህ ተደገፉ አብሽር ይሄ ኢያድ ይባላል አላህ እስኪ ና በል አሁን ይሄ ኢያድ ይባላል ና የአንደኛው ልጅ አለ ና እስኪ መሐመድ ይባላል ያንኛው ያ ማሻአላህ ትልቁ መሐመድ ይባላል ይሄ መሐመድማ ሁሉም ቤት መጥፋት የሌለበት ስም ነው አዎ ጥሩ አድርገሃል አዎ ከአንድ ቤት ውስጥ አንድ መሐመድ መኖር አለበት ግዴታ ነው አዎ ኢንሻአላህ ተጫወቱ እንግዲህ አትፍሩ እኛንም ለዚህ ያበቃል ኢንሻአላህ እኔ እኮ ብያችኋለሁ ወደ ትዳሩ እስኪ ወደ ራሳችሁ ህይወት ተመለሱ ያው እስካሁንም ቀርታችኋል ቅራአት እኮ እሱ አስፈላጊ ነው እናውቃለን ቅራአት አያልቅም መገሪቼ የዱንያ ብልጭልጭ ገርሞኝ እኮ ነው አንተ አዎ ቆይ እኔ የምለው ስንት ነው ያገባኸው አንድ ነው ያገባሁት እንኳን አልሞትሃል ወይ ምን ነው ሱብሃንአላህ እዚህ ሁላ ቤት ውስጥ አንድ ማወራን ያለው አንድ ማወራ ነው ምን ሆነሃል እኔም እንደው
ይበቃል። አሁን ምን አሁን ላይ ሴት ጋር እንደዚህ ጭቅጭቅ ማን ይችላል? አሁን የመሐመድ እናት ነይ እስኪ አንድ ሻህ ምን ብለዋል መሰለህ? ቆይ እሷ ትምጣና አወጋለሁ። አንድ ወጋ አለኝ። ምን ብለዋል መሰለህ? ኖር ሴት ይፈራሉ መሰለኝ። ሴት ይፈራሉ መሰለኝ። ችግር የለም አብሽር። ኧረ አታጨናንቃት አንተዬ። ወአለይኩም ሰላም እንዴት ነሽ? እንደምን ነሽ? አህመድ ይባላሉ። ድሮ አህመድ ነው የምንባለው። አህመድ ነው የምለው እሱ አሊ ነው የሚለኝ። አሁን ሻህ አህመድ ሆነዋል። ድሮ ቅራት አብረን የቀራ ነው። የጡርሲና ሼክ ደረሳ ናቸው። ከዛ መተው ነው ድንገት እንደው ስልካቸውን እየፈለኩ ነበር። ተገናኝተን ዛሬ ምሳ እየሰራሽ ነው? አዎ ብሳ እስኪ ደህና ምሳ ስሪላቸው። ኧረ አብሽር ቤት ያፈራውን ኧረ እንዲህ ያለ ድንገት ነው የመጣሁት ዛሬ ነው። የድሮ አብሽሩ ዛሬ የስንት ዓመታችን ሀድራ በአንድ ቀን ነው የምንጨርሰው። አብሽር እኛ እንዳለን እንዳስቀመጣችሁን ነው ወላሂ አልሐምዱሊላህ። ወደ እንግዲህ እኛም እንደምታይ እንደዚህ የኖርን ነው። እስኪ ግባ እስኪ ወደ ህይወት ኢንሻአላህ። አላገባችሁም እንዴ? እስከም አዎ ወላሂ አላገባችሁም። 30 አለፋችሁ አንድ ሳይሆን እንደው ይሄው አንተም 30 አለፈ እንዴ? አዎ እያለፈን ነው። ከዚህ በኋላ ምን ቀረ? ዛሬ እውነቱን ተናገረ አንተ እንደው እንዴት ነው ኑሮ? እንዴት ህይወት? እንዴት አልሐምዱሊላህ አልሐምዱሊላህ። ቆይማ ኢንሻአላህ አሁን እኮ ሞራል ሆንኩኝ። እንደው አራቱም በአንድ ቀን አግብቼ ኢንሻአላህ። አዎ ወላሂ ባል እንደ ቁንጮ ነው ይባላል በቤት በትዳር ላይ። እኔ የምለው ቆይ ማለት እሷ አልፈቅድ በላ ነው። እንዴት ነው አራት ያላገባኸው እስካሁን? ይሄ ሁሉ አላህ እኔ ማሰጡ ይስራፍ እኮ ነው ወላሂ። ኧረ ጨዋታ መጡ አሁንስ ወላሂ መሬን ነው እኮ። ምን ይላሉ መሰለህ? አንድ ሻህ ቀደም ጀምሬልህ ነበር። እኔ እኮ ብዙ በዛም በዚህ ጋር ለብቻ ብናወራ ይሻላል። ምን ችግር አለው? ይሄ እኮ አላህ የጻፈው ነው፣ አላህ የቀደረው ነው። ኧረ እንጃ አጥይቢና ለጥይባት ይብሏል። ጥሩ ለጥሩ والله ان شاء الله አገባለሁ። አብሽር ኢንሻአላህ። እና አንድ እንትኔ አንድ ሷሂቤ ምን አለ መሰለህ? አታውቀውም? ሼህ ሙራድን እሺ ምን አለ? ያ በልጅ ምን አለ መሰለህ? አንድ ሰው አለ አንድ ሚስት ያለው አንድ አይን ነው። ገባህ? በደንብ እንዲያይ ከፈለገ ሁለት ያግባ። ሶስትም አራትም ካረገው ይሄ እንደ ሳዑዲው ባትሪ የለም ቡግ ነው። ምን እንኳን ሀል ወገድ ምን ችግር አለው? አንቺው አላህ የቀደረው ነው። አላህ የቀደረው ነው። ኢንሻአላህ እንግዲህ አላህ የተሻለው ነገር ይምረጥልን። اللهم صل على الحبيب اللهم صل صلوات አወርዱ። ወላሂ ምን ይከፋታል ብለህ ነው? እንደሆነ እኮ ሴቶቿ ይከፋቸዋል በዚህ ወሬ። እንደው ወንድ ልጅ ከሚያወራ ካረገ ማድረግ ነው ብዬ ነው እኔ ኢንሻአላህ። አዎ ከሚወጋ ወቅቱን ጠብቀህ ዶል ነው ቤቱ እንደሆነ አላህ የሰጠህ ጸጋ እንደው ይሄው እንትን ነው። ማሻአላህ ማሻአላህ ተባረከላህ። በጣም ደስ የሚል ነው። ጉድ ሙሳ ቡናውን ማለት ይሄ ራሱ አንተ መስጂድ አይደለም የሚመስል። ማሻአላህ ማሻአላህ። እስኪ ሱፍራ ምናምን ማርግልንና ዱዓ እናርግልሻለን። አዎ ዱዓ ማድረግ ነው። አላህ ያሰባችሁት ልጆቹ የሉም አሉ። አንደኛው ልጅ እዛ ክላስ ነው። ጉድ ማሻአላህ ማሻአላህ ማሻአላህ። ለሰው ብቻ እንዳይፈሩ። አረ አሁንማ ወንድሜ ቤት አይደል ያለሁት? አዎ አብሽሩ። እዚህ መኖር ይችላሉ። በዛ በኩል ከፈለጉ ኢንሻአላህ ያቀሩ እንግዲህ ከዚህ በኋላ ከፈለጉ እኔ ጋር መሆን ይችላሉ። እስኪ እንደው እኔ እንኳን እንደው የሚመቻችልኝ አይመስለኝም። ኢንሻአላህ ተዓላ ይደብራል ወላሂ። ያው ሴት እኮ አይወዱም። ችግር አለበት። መጣሁ እስኪ ተጫወቱ። መርሐባ እንዳፈሩ አብሽር። ወላሂ እኔማ ሆነ ቤቴ ነው ያለው። እንዳፈሩ እንደ ቤታችሁ ይዩት። አብሽር አብሽር። ሙለሽ ነው ሳይ ደብሮሻል ማለት በጣም የሚያስጠላል ነው የሚያወራው። ምን ትልቅ ሰው ናቸው እኮ ትልቅ ሰው ናቸው። አይፈረድባቸው። እንደው ያው ሴት ብታይ ያ አላህ ሶስትም ብታረግ የድሮ አንዱን አይደርስም። ነይ ግቢ ቁጭ በይ። የድሮ አንዱን ማለት አንተ ሲምናው ያው ሶስት የድሮ አንዱንም አይሆንም ያልኩት። ያው ወሬን ቀይር እንግዲህ ያው የድሮ ሴቶች እስካሁን ወሬን ቀይረው አውፍ በይኝ። እንደው እሱ ሲለኝ
ተከፋች አለኝ። አውፍ በይ እስኪ የማይወጋው መሰል ባለ ትዳር ማለት አውፍ በይ አደቡ አይደለም መሰል። ምን ችግር አለው? ይሄ እርሱ ያሉት እኮ ሐላል ነው ይቀር ነው እንጂ ሐራም ነገር ችግር ተላለው አልኩ እኮ ሁለቱን እርሱ ቀላላ ነው እንጂ ቀላላ ደረሳ ማለት ግፋብልኝ ይሄን ግፋ ሲምራ መጣን ምን እያልሽ ነው? አንሳበት እንጂ ምኑን አንሳበት እስቲ ጥምባው ይታይ እንደዚህ አይነት ተሸፋፍኖ ደረሳኔ አይስማማኝ አንሳበት ማለት ሱብሃንአላህ እንዴት አያንሳትም ዳም ማገና خلاص አንቺ ውጪ አሁን የማይወራ ያተሩ ውጪ እኔ ዝም ብሬ ተሸፋፈነ ሳይንድ ውጪ ነው የምልሽ። አታዋርጂኝ ሰው ፊት አታዋርጂኝ። ውጪ አንሱ ኧረ አላህን ፈረጂ ብወጪ ሳሁን አንቺ ትልቅ ሰው ፊት እንትን አትበይ ወይ ግዢ እንዳታረግሪሽ እንደዚህ አድርጊ ኧረ አብሽሩ እኔ እወጣለሁ አይፎን ይዘው ናሸኝ አይፎን ስልክ ይዘው እንደኔ ነው የምትመጣው ያንሳን እንጂ ይጣጣ መንግለት እሱ ሴትዮ ከባድ ናቸው ገራት እንጂ ኧረ አላህን ፈሩ አስተግፍሩላህ ሲያንተ መቼቱ ብሷል ልታቀለኝ ነው ወይ ያመጣኸኝ አንዳንዱ ወንድም ነው እኔ አልኩህ እኮ ድሮም ጀመር ሁኔታ ምንም አልታመኝ አልኩህ አንዷን ዘለግ ያለችውን እኔ ታገር ቤት መታገለግልህ መተትገዛል ወንድ ልጅ ቁንጮ ነው ምን እንደሆነ ጸጉር ሳስቷል አንተ ቁንጮ የለህም ምን አይነት እንደው ምን እሺ አታበሳጫለህ ፍራንክ ያደረግነው በነገራችን ላይ እሷን አይደለም ፋሚሊ እናንተ ነው ምን ችግር አለው በሶስት አራት ስለሚስት ነው በቃ እንደስ ተሰበሰቡ አይደለም ያው ባለ ትዳር ነው እስካሁን ማን እንደሆነ ካላወቁም ለማንኛውም አላወቃችሁትም አሰላሙ አለይኩም እንዴት ናችሁ ፋሚሊ ኤምጄ ፋሚሊ ነኝ ኧረ እባክህ የት ነው ይሄን ይመስላል ወገደረሰው ያ አላህ አብዲ ወሎ ከተበዋል ነው አብዲ እንዴት ናችሁ ይዞልኛል እንዴት ነው አጣብቃችሁት ነበር ፋሚሊ ጥሩ ነገር አስተምረኛል በረካ አዎ አልጎ እኮ አራት ያገባ እንደ ሱዑዲው ባትሪ ነው ትግ ነው ወላሂ አብዲ ወዶ ነው ወሬው ሁሉ የሰርካ ለማንኛውም ቪዲዮ ላይክ አድርጉልን ቪዲዮአችንን ከወደዳችሁት መታሰቢያነቱ ለአብዲ ወሎ ነፍሱን በጀነት ያስቀምጠውና ሳሪ ደግሞ የምር ነፍሱን በጀነት ያስቀምጠው ማለት ነው ሌላ ሰው ስለ ሁለት ስለ ሶስት ስለ አራት ሚስት ሳወራ እንደዚህ አትሁኝ አንስቼ ነው ማፈርጥበት ወላሂ ይኸው እንደዚህ አትሁኝ ከዚህ በኋላ ወጡ እንደው መጥረቂያ ከዚህ በኋላ እንደዚህ እንዳትሁኝ አለቀ በቃ እስኪ ሰላም ልበላቸው በሶስት አራት ማራ አምስት ማረጋለሁ ከፈለኩ አላረጋ እኔ ሰላም ልበላቸው በስነስርዓት አምስት ይሻላል እሱ ችግር የለውም ግን እንደዚህ አትሁኝ እቺ ቀድመሽ እንደዚህ አትሁኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ የኛ ፋሚሊዎች እንዴት ነው የምትለው መጀመሪያ እስኪ ድጋማ እንዴት አሰላሙ አለይኩም ማይ የኔ መግቢያ ነው በጥፍ ይያሉ መንደርደሪያ መግቢያ የሚፍታ ነው ሚፍታን ሲላል አህሙ ደግሞ አሰላሙ አለይኩም አህሙ ወላሂ ለምዶበት ሐቂቃ ማለት ነው ቪዲዮ ሲሰራ እንዲህ ነው የሚለው አሰላሙ አለይኩም ይላል ወደ ጎን እዚህ ያጋጣሚ አህሙ አፈለኪ ለፊት እንደዚህ ነበር አድረሙ አሰላሙ አለይኩም ያተገባ ነው ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁልን ፋሚሊዎች